ሰላም ጤና ይስጥልን ውድ የሆናችሁ የቻናላችን ቤተሰቦች ለዛሬ ዕለተ አርብ ሐምሌ 10 ቀን ይሆናሉ ያላቸውን አጫጭር መረጃዎች ይዘን ቀርበናል። መረጃዎቻችንን ሰብስክራይብ በማድረግ አብራችሁን ሁኑ እንላለን። ከዓለም የመጀመሪያዋ የቡና መገኛ አብቃይ የሆነችው ኢትዮጵያ በቡና ዘርፍ በርካታ ዘመናትን ኢኮኖሚያዊ ተጠቃሚነት ሳታይ ቆይቷል። በባህላዊ አሰራርና በአንድ ከእጅ ወደ አፍ በሆነ አሰራር በሀገሪቱ ህዝቧም ሳይጠቀም ቆይተው አልፈዋል። ይህንን አሰራር ለማሻሻልና ለኢኮኖሚያዊ ተጠቃሚነቷን በርካታ መንግስታቶች ብዙ ስራ ሰርተዋል። ከሀገር በቀል ከሆኑ የቡና አብቃይና ንግድ ድርጅቶች እንዲሁም ከዓለም አቀፍ ደረጃ በቡና ስራ ላይ ከተሰማሩ ኩባንያዎች ጋር በርካታ ስራዎች ተሰርተዋል። በዚህም ገበሬውም ሆነ ሀገሪቷ በግንባር ቀደም ደረጃ የገቢ ምንጯ ቡና ሊሆን ችሏል። አሁንም ቢሆን በዘርፉ የሚቀሩና ከዓለም አቀፍ ደረጃ ተወዳዳሪ መሆን ብቻ ሳይሆን በሀገር ውስጥም ያሉ የቡና አብቃይ ማህበረሰብ ከፍተኛ የሆነ ተጠቃሚነት እንዲኖራቸው የሚያስችል ስራዎች መሰራት አለበት። በኢትዮጵያ እየተከተለች ያለውን ግብርናና ኢንዱስትሪ ማኑፋክቸሪንግ ዘርፍ የሚደግፉ በርካታ ኢኮኖሚያዊ ስራዎችን በጋራ መስራት ላይ የምትገኘው ቻይና ከተሰማራችባቸው በርካታ የኢንዱስትሪ ስራዎች አንዱ የሆነውን በኢትዮጵያ ኢኮኖሚን ወደ ተሻለ ደረጃ ያሻገራል ተብሎ የተገመተውን የቡና ኢንዱስትሪ ፓርክ ልትገነባ መሆኑ ተገልጿል። በቻይና የገንዘብ ሚኒስቴር ከፍተኛ ባለስልጣን የሆኑት ዊንች ዋንች እና ፒ እና አቻቸው ዳጋን ኩምቢ እንደገለጹት በኢትዮጵያ ግዙፍ የሆነ የቡና ኢንዱስትሪ ፓርክ ለመገንባት ዝግጅታቸውን ማጠናቀቃቸውን ገልጸዋል። በዚህም መግለጫቸው ላይ የተገኙት የቡናና ሻይ ሚኒስቴር ምክትል ስራ አስኪያጅ አቶ ዝናቡ ይርጋ በኢትዮጵያ ከሌሎች ማቀነባበሪያዎች ባሻገር ተጨማሪ የቡና ፓርክ መክፈቱ ለምርቱ ጥራትና ለዓለም አቀፍ ገበያ እዚሁ ተጠናቆ አስፈላጊው መስፈርት አሟልቶ መላኩ ከፍተኛ ጠቀሜታ አለው ብለዋል። ከዚህም በተጨማሪ አምራቹና ቡና አቅራቢ ድርጅቶች በገበያ ተኮር የሆነ የተቀላጠፈ አሰራር እንዲከተሉ ምቹ የሆነ ሁኔታ ይፈጥራል ብለዋል። ኢንዱስትሪ ፓርኮቹ በተለያየ በሀገሪቱ ቡና አብቃይ በሆኑ ክልሎች የሚገነባ ሲሆን በዋናነት አዋሳ እንደሆነ የቻይናው መንግስት ተወካይ ዋቺንግ ሼዋን ገልጸዋል። በሴራሊዮን ተቀስቅሶ ያለው አመጽ ዛሬም ቀጥሎ ሲሆን ከ30 በላይ ሰዎች መገደላቸው ተገልጿል። በሴራሊዮን መፈንቅለ መንግስት ለማድረግ በተፈጠረ ተኩስና በቁጥጥር ስር የዋሉት ኮሎሚ ለአንድ አመት ከወንጀል ነጻ ክሳቸው እንዲቋረጥ ደጋፊዎቻቸው ጠይቀዋል። ይህ ካልሆነ ተቃውሞ እንደሚቀጥል ያሉት ደጋፊዎቻቸው ከፖሊስ ጋር በተደረገ ወታደራዊ ጥቃት በርካቶች ቆስለዋል። በፖሊስ ተይዞም እስር ቤት የገቡት ደግሞ እስር ቤቱን ሰብሮ በመግባት በሺዎች የሚቆጠሩ የኮሎሚ ደጋፊዎች ከእስር ቤት ማምለጣቸው ተገልጿል። ከ10 ዓመታት በፊት ጥቂት ማጠቃለያ ስራዎች ሲቀሩት የተመረቀው የሐዋሳ ዓለም አቀፍ ስታዲየም እስከዛሬ ድረስ ምንም አይነት አገልግሎት ሳይሰጥ መቆየቱና በተለያየ ጉዳት እየደረሰበት መሆኑ ታወቀ። ስታዲየሙ በፌዴራል መንግስትና በቀድሞ የደቡብ ክልል በጀት በቻይና ዓለም አቀፍ ተቋራጭ የተገነባ ሲሆን በአጠቃላይ 50,000 ሰዎችን መያዝ አቅም ያለውና ደረጃውን የጠበቁ የግራውንድ ቴኒስ፣ የባስኬትቦል፣ የእጅ ኳስና እንዲሁም ሌሎች ተግባራቶች የሚውሉ ክፍሎች በውስጡ የያዘ ስታዲየም ነው። ከ2 ዓመት በፊት በሲዳማ ክልል ስፖርት ጽህፈት ቤትና በሐዋሳ ከተማ አስተዳደር አዘጋጅነት ስታዲየሙን ለማጠናቀቅ 2 ዓመት ሙሉ በርካታ ሽልማቶችን የያዘ ሎተሪ ቲኬት የተዘጋጀና ሎተሪውም በመግዛት የሐዋሳ ከተማ ነዋሪ ብቻ ሳይሆን የሌሎች ክልል ከተማ ነዋሪዎችም ተሳትፈዋል። ሎተሪውም ወጥቷል ከተባለ 1 ዓመት ያስቆጠረ ቢሆንም ለስታዲየሙ ተብሎ የተሰበሰበው ገንዘብም ሆነ በስታዲየሙ ላይ ምንም አይነት ግንባታም ሆነ ማጠቃለያ ስራ አለመጀመሩ እንዳሳዘናቸው ጥቂት የሐዋሳ ከተማ ነዋሪዎች ገልጸውልናል። ስታዲየሙ ቢጠናቀቅ ለሐዋሳ ከተማ ብቻ ሳይሆን ለኢትዮጵያ እግር ኳስ እድገትም ሆነ ኢኮኖሚ ሊደግፍ የሚችል መሆኑን ቅሬታ አዘል አስተያየታቸውን ሰጥተዋል።